አስኳላ አካዳሚ ሰላም እንዴት ናችሁ? ወደ ኢትዮ ሀሁ ቤተሰቦች ዛሬ ደግሞ ፊደላትን በአጭር ደቂቃ እንዴት ፊደላትን ማወቅ እንደምንችል እንመማራለን ማለት ነው። እሺ ዛሬ ከሀ እስከ ፐ ድረስ ያሉት ፊደላት ነው ይዤላችሁ የመጣሁ ማለት ነው። እሺ አሁን እንጀምራለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እነዚህ ሂ ሀዘር ሀሌታው ሀ የሀሌታው ዘር ነው ማለት ነው። አንድ የአማርኛ ፊደል ስንት ፊደል አለው? አንድ የሀዘር 7 ፊደል አለው ማለት ነው። ከሀ እስከ ሆ ድረስ ማለት ነው። እሺ እንቀጥል። ለ ሉ ሊ ላ ሌ ል ሎ። እሺ እንቀጥላለን። ሀ ይሄ ደግሞ ሀመር ውሃ ይባላል ማለት ነው። በአጻጻፍ ስልታቸው ሀና ሀመር ውሃ ይለያያሉ ማለት ነው። ይሄኛው ሀ የሚጻፍበት ቃላት አለ፣ ይሄኛው ሀ የሚጻፍበት ቃላትም አለ። እሱንን በቃላት ስንጽፍ እዛ ጋር እናያለን ማለት ነው። እሺ ሀ ሁ ሂ ሃ ሄ ህ ሆ። መ ሙ ሚ ማ ሜ ም ሞ። ሰ ሱ ሲ ሳ ሴ ስ ሶ። ይህኛው ሰ ማን ይባላል? ንጉሱ ሰ ይባላል። በዚህ እየነገሯችሁ ልሄድ ንጉሱ ሰ ይባላል ማለት ነው። እሺ ረ ሩ ሪ ራ ሬ ር ሮ። እሺ ያኛው ንጉስ ሰ ነው፣ ያኛው ደግሞ ሳቱ ሰ ነው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ሸ ሹ ሺ ሻ ሼ ሽ ሾ። ቀ ቁ ቂ ቃ ቄ ቅ ቆ። ከቀጥሎ ማናለች? በ አለች። በ የሀን ቅርጽ ትመስላለች። መገለባበጣችሁ ነው እንጂ የሀን ቅርጽ የምትመስለው ማለት ነው። ሀ ማለት ይቅርታ፣ በ ቡ ቢ ባ ቤ ብ ቦ። እሺ ከበ ቀጥላ ማናለች? ቨ አለች ማለት ነው። ቨ ቡ ቪ ቫ ቬ
ቭ ቮ እዛ ተ ማንን ትመስላለች? መስቀል ትመስላለች ማለት ነው። ተ ቱ ቲ ታ ቴ ት ቶ ከተቀጥላ ቻለች። ምን የተጨመረባት? አንድ አግድም ተጨመረባት እንጂ ካናቷ ላይ ልክ ማንን ነው የምትመስለው? ተን ነው የምትመስለው ማለት ነው። ስለዚህ የቃላት ፊደላትን ስንለይ ከአንዱ ፊደል ጋር ይመሳሰላሉ፣ ግን ልዩነታቸው ምንድን ነው የሚለውን በዛው አብረን ማየት ግዴታ ነው ማለት ነው። እሺ ቸ ቹ ቺ ቻ ቼ ች ቾ ቀጣይ ማን አለ? የ ዩ ይ ያ ዬ ይ ዮ ከዛ ቀጥላ ማን አለች? ነ አለች። ነ ደግሞ ከኘ በምን እንደምትለይ በደንብ ቀጣይ እናያለን ማለት ነው። ነ ኑ ኒ ና ኔ ን ኖ። ስለዚህ ነ ከኘ በምን ትለያያለች? የሚለያዩበትም ከነና ነናኘ በምን ይለያያሉ? ኘ ካናቷ ላይ ምን አላት? አግድም አላት። በነ ላይ አናቷ ላይ አግድም ሲደረግባት ኘ ትሆናለች ማለት ነው። እሺ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ይችኛዋ አ እና አብዛ አ እና አይኑ አ ይባላሉ። ይችኛዋ አብዛ አ ትባላለች። ይችኛዋ ደግሞ አይኑ አ ትባላለች ማለት ነው። እሺ ከ ኩ ኪ ካ ኬ ክ ኮ። እሺ እዚህ ጋር ከቀጥላ ማናለች? ሀ አለች። ከና ሀ በምን ነው የሚለያዩት? በከላይ ከላይ ምን አለባት? አግድም ተደረገባት እንጂ ተመሳሳይ ናቸው ማለት ነው። ስለዚህ ልዩነታቸውን በዚህ መልኩ ማየት አለብን። እሺ ኸ ሁ ሂ ሃ ሄ ህ ሆ። እሺ ስለዚህ ልዩነታቸውን ከዚህ ጋር ማየት አለብን። እንደዚህ ከናት ከካናቷ ላይ ምን የተደረገባት? አግድም ሲደረግባት ማን ትሆናለች? ኸ ትሆናለች ማለት ነው። እሺ ወ ው ዊ ዋ ዌ ው ዎ ዘ ዙ ዚ ዛ ዜ ዝ ዞ። ሀዘ ቀጥላ ማናለች? ዠ አለች። ዘና ዠ በምን ነው የሚለያዩት? ከአናቷ ላይ ምንድን አላት? አናቷ ላይ ቅጥል አላቸው ዘንጎቹ ማለት ነው አይደለ? ስለዚህ
ልዩነታቸውን በደንብ ቅርጻቸውን ስናይ ነው የሚገባልና ስለዚህ የዘና የዠ ልዩነት በደንብ አድርገን ማየት አለብን ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ። ከዛ ማን አለ? ከዠ ቀጥሎ ደ አለ። ደ ዱ ዲ ዳ ዴ ድ ዶ። ቀጥላ ማን አለች? ጀ ጀ ጁ ጂ ጃ ጄ ጂ ጆ። ደና ዠ ልዩነታቸው ምንድነው? በደ ላይ ከአናቷ ላይ ቅጥላት የተደረገባት አናቷ ላይ ቅጥላት የተደረገባት እንጂ ደና ዠ ያው ልዩነታቸው ከአናት ላይ ቅጥላት መደረግ ብቻ እንጂ በሌላው በሙሉ ተመሳሳይ ናቸው ማለት ነው። ተግባባን? እሺ ከዛ ቀጥለን ማን አለ? ገ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ። እሺ ከዛ ቀጥሎ ማን አለ? ጨ ጨ ጩ ጪ ጫ ጬ ጭ ጮ። የጠና የጨ ልዩነት የጠና የጨ ልዩነት ጨ በየእግሮቹ ቀለበት አለው ማለት ነው። ተግባባን አይደለ? ጨ በየእግሮቹ ቀለበት አለው። ከዛ ውጭ በሁሉም ነገር ተመሳሳይ ናቸው ማለት ነው። ቀጥላ ማን አለች? ጰ ጰ ጱ ጲ ጳ ጴ ጵ ጶ። ቀጥላ ማን አለች? ጸ ጸ ጹ ጺ ጻ ጼ ጽ ጾ። ጰና ጸ ልዩነታቸው ምንድን ነው? ጰ ከላይ ቀጥላላት ማለት ነው። ጸ ደግሞ የላትም። ተግባባን? እሺ ሁለተኛ ጸ አለች። እቺኛ ጸ ጸ ጸ ጹ ጺ ጻ ጼ ጽ ጾ። ቀጥላ ማናለች? ፐ ፐ ፑ ፒ ፓ ፔ ፕ ፖ። ቀጣይ ማናለች? ፈ ፉ ፊ ፋ ፌ ፍ ፎ። ስለዚህ የአማርኛ ፊደላት ከ እስከ መጨረሻው ድረስ ያሉት የአማርኛ ፊደላት እነዚህን ይመስላሉ ማለት ነው። በአጭር ቃል አማርኛ ፊደላትን ለማወቅ ቢያንስ በዚህ ቪዲዮ እስከ መጨረሻው ማየት የአማርኛ ፊደላት እንድናውቅ ያደርገናል ማለት ነው። አስኳላ አካዳሚ